ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በሉ መድኃኒት አምጡ፣ በመኪና ጭነን መድኃኒት እንወስዳለን አይባልም። የሰጡህ መድኃኒት መርዝ ቢሆንስ በምንድን ነው የምታውቀው? ከባድ ነገር እየተናገርኩ እንደሆነ አውቃለሁ፣ ግን አንዳንዴ በዚህ ልክ ማስደንገጥ ስለሚያስፈልግ የሰጡ መድኃኒት ኤክስፓየር ያደረገ ቢሆንስ ምንድን ነው የምታደርገው? ምንድን ነው የምታደርገው? ኤክስፓየር ያደረገ መድኃኒት ቢሰጡ በምን ታውቃለህ? ኤክስፓየር ያርግ አያርግ ምን በምን ነው የምታውቀው? የወቅቱ ፖለቲካ ህወሓት እያራመደ ያለ ፖለቲካ እያወቃችሁ እዛ ቀለበት ውስጥ እንዳትገቡ ነው እየነገርኳቸው ያሉት። ህወሓት መርዝ ተረይቶ ያ ህዝብ ቢያልቅም ደንታው አይደለም። በግልጽ እንድታውቁ በኋላ መጣበታለሁ። ይፈልገዋል፣ እንደውም በደንብ ነው የሚፈልገው። ታሪካዊ ትዝታዎቹ እንደሚያመጣው ታሪካዊ በገበያ ቦታ በአይሮፕላን ተደበደበ በተባለበት የተደበደቡት ሰዎች አይደለም የጠቀመው፣ ስለተደበደቡ ሰዎች አይደለም የጨነቀው ጫካ ያለ ህወሓት። በዛ ምክንያት ያነሳሳቸው ሰዎች ናቸው የጠቀሙት። ሞቢላይዝ ነው ያደረገው፣ ቁጭት ነው የፈጠረው። ሐውዜን እንደዛ ነው። ስለዚህ ብድግ ብለህ መተህ ይሄን አምጡ ይዤ ሄዳለሁ እንዲሄዳለሁ አይባልም። ተቋም አለ፣ ኃላፊነት የሚወስድ ተቋም አለ። ይሄን እንዳትተላለፉ ነው የምሰጋው። መናጆ እንዳያረጋችሁ ነው የምሰጋው። ከውስጣችሁ እንዳዘናችሁ፣ ከውስጣችሁ እንደተሰማችሁ ይገባኛል። አቴ ጉድ ፌዝ እንደመጣችሁ ይገባኛል። እኔ በኔጌቲቭ አልወስደውም። በተለይ የቲክቶከር ምናምን የምትባሉ ፕሮሲጀሩን ተቋሙን መጠበቅ አለባችሁ። ምንድነው ፕሮሲጀሩ? ምንድነው ተቋሙ? ነምበር 1 ባለቤቱ የክልሉ የአደጋና ዝግጁነት ቢሮ ነው። ነምበር 1 ከሄዱ ሁሉም ነገሮች ወደ ክልሉ አደጋና ዝግጁነት ቢሮ የራሱ ጽህፈት ቤት አለው። የራሱ ኤክስፐርቶች አሉት። የራሱ ሰዎች አሉት። የጤና እንትን ቢሮ ሰማር ኮሚቴ ይኖረዋል። ስትሪንግ እንትኖች ይኖሩታል። ምንድነው ስሙ? ይሄ አጣዳፊ አድሆ ኮሚቴ ይኖረዋል። ከጤና ቢሮ፣ ከትምህርት ቢሮ፣ ከምናምን የሚመጡ ከመድኃኒትና ቁጥጥር የሚመጡ ይኖሩታል። እዚህ ሀገር ሲቹዌሽን ሩም ይሉታል። ሲቹዌሽን ሩም ይኖራል። ቀይ መስቀል ምናምን ኤንጂኦቹ አንድ ላይ ሆኖ የሚያስተባብራቸው የትግራይ ክልል የአደጋና ዝግጁነት። ስለዚህ ጉዟችሁን በቀጥታ ወደ ተጎጂዎቹ ሳይሆን ጉዟችሁን የምታደርጉት ወደ ትግራይ ክልል የአደጋና ዝግጁነት ቢሮ ወይም ኮሚሽን ዋቴቨር የሚባለው ጋር ነው። የሚረከባችሁ እሱ ነው። ከተረከባችሁ በኋላ የሚያከፋፍለውም ይሄ መከፋፈል አለበት፣ ይሄ መከፋፈል የለበትም ብሎ የሚወስነው የትግራይ ክልል የአደጋና ዝግጁነት ኮሚሽን ነው። በጣም ከባድ ነገር እያየው ስለሆነ ነው። ናው የአደጋና ዝግጁነት ኮሚሽን የትግራይ ስሙ የተለየ እንደሆነ አውቃለሁ፣ ድሮ እንደዛ ስለሚባል ነው። ከአቅሜ በላይ ነው ብሎ ካለ ሪፖርት ያደርጋል። ለማን? ለፌዴራሉ ሪፖርት ያደርጋል። ስቴፕ 2 እሱ ነው። ሄጄ አይቻለው፣ የተረጂዎቹ መጠን ይሄን ያህል ሺህ ነው። ሲቨር የሆኑ ወደ ረሃብ የሄዱ ይሄን ያህል ናቸው። ወደ ሞት የሄዱ ይሄን ያህል ናቸው። ሕክምና የሚያስፈልጋቸው ይሄ ነው። ይሄን ካደረገ በኋላ ዝርዝሩን ለማን ይልካል? ለፌዴራል ብሔራዊ አደጋ ስጋት ኮሚሽን ይልካል።
ከምን በላይ ከሆነ ከአቅሙ በላይ ከሆነ ከአቅሜ በላይ ነው ብሎ ማለት ነው። ያኔ ፌዴራል መንግስቱ በፍጥነት ግብረ ኃይል ይልካል። ስቴፖቹን በደንብ ማውቃል። በአንድ ቀን በ30 ደቂቃ በግማሽ ቀን ሊሆን ይችላል። እንዲንዛዛ አይደለም እየነገርኳቸው ያለሁት። አገር ነው፣ ተቋም ነው። ተቋም አለ፣ አገር አለ። ባፈተተው የሚካሄድበት አገር አይደለም። የሀገር አደጋም ስላለው በፍጥነት የፌዴራል መንግስቱ ከጤና ሚኒስቴር ከምግብና ምናምን ዋስትና ሚኒስቴር ከመድኃኒት ቁጥጥር ከሌሎች እርዳታ ማስተባበሪያ ከኤንጂኦ ኦርጋናይዜሽኑ ግብረ ኃይል ያቋቁምና ይልካል ወደ ተባለው ቦታ ቼክ ያደርጋል። የተጎጂዎች መጠን፣ ክብደቱን፣ ብዛታቸውን፣ የሚያስፈልገው መጠን ያደርጋል። ከፌዴራል መንግስቱ ቁጥጥር አቅም በላይ ካልሆነ ሌላ ሰው አይጠይቅም፣ ራሱም ይሰጣል። ፈቃደኛ ከሆኑ ማለት ግዴታም አለባቸው። ፌዴራል መንግስቱ ማስተባበር አለብኝ በአቅሜ ደግሞ አልችልም ካለ ፌዴራል መንግስቱ ነው ሪፖርት የሚያደርገው። ለማን? ለዓለም አቀፍ ኤንጂኦዎች፣ ለአገር አቀፍ አገር በቀል ኤንጂኦዎች፣ ለተለያዩ ተቋማት፣ ለኢትዮጵያ ማህበረሰብ ወዘተ ማለት ነው። እዚህ ቦታ ላይ እንዲህ አይነት ችግር አጋጥሞኛል። የተረጂዎቹ መጠን ይሄን ያህል ነው። አጣዳፊ የሚያስፈልጋቸው ይሄን ያህል ናቸው። በፍጥነት በሴንስ ኦፍ እርጀንሲ ያ ፖለቲካን ስለምገልብ ነው። አንተ እስከምታጠና ምናምን ያለ 10 ቀን ፍጅ አላልኩም። በምታጠና አይ ነው እናንተ ፖለቲካ ቆምሩ እንደሆነ እናውቃለን። ፖለቲካችሁን ነው እየገደልን ያለን። በቀን ስንመጣ እያንዳንዷን ነገር እየገደልናት ነው የምንሄደው። አንተ ሂሳብን ስትሰራ ስቆምር ይለኛል። በአንድ ቀን ያልቃል። ይሄ በአንድ ቀን በ24 ሰዓት ውስጥ የሚያልቅ ስራ ሊሆን ይችላል። ባፈተተ ትሄዳለህ። አንተ ምን ቸገረህ? ፖለቲከኛ ከሆንክማ የሆነ አደጋ ቢከሰት በዛ መድኃኒት የሆነ ነገር ቢሆን ተሳቢ በሽታ በሆነ በመድኃኒቱ ቢመጣ ሌላ ፖለቲካ። እናንተ የምትፈልጉት እሱን ነው። እሱን ስለምትፈልጉ ነው፣ ሌላ አይደለም። ስለዚህ ፌዴራል መንግስቱ የብሔራዊ አደጋ ስጋት አመራር ከአቅሙ በላይ ከሆነ ሪፖርት ያደርጋል። ሪፖርት ብቻ ማድረግ አይደለም፣ ኮሚቴ ያቋቁማል፣ ግብረ ኃይል። ባፈተተው እየሄደ ማንም መርዳት አይችልም። ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ለፌዴራል ነው ይዘው የሚሄዱት። ንገሯቸው። ነገ አደጋ ውስጥ ገብተው ሌላ ነገር እንዳይሆኑ ነው እየነገርኳቸው ያለሁት። አክቲቪስቶቹ በዛ መጠን ካሰባሰቡ በፌዴራሉ ነው የሚሄዱት ከክልሉ ቀጥሎ። ከዛ ፌዴራሉ ባስተባበረው በቁጥር የታወቀ በመጠን የታወቀ ኃላፊነት የተወሰደበት አገር በቀል ኤንጂኦም ከሆነ አገር በቀል፣ ዓለም አቀፍ ኤንጂኦም ከሆነ ዓለም አቀፍ፣ ነገር ግን በትግራይ ክልል የአደጋ ዝግጁነት ኮሚሽን እና በፌዴራል መንግስቱ ብሔራዊ አደጋ ስጋት ኮሚሽን መካከል የተናበበ ማለት ነው። እዛ ቼን ውስጥ መገባት ግድ ነው። ስለዚህ ሌሎች ተቋማትም አብረው ይገባሉ ማለት ነው። ጤና ሚኒስቴር አብሮ ይገባል፣ ትምህርት ሚኒስቴር አብሮ ይገባል፣ የመድኃኒትና ቁጥጥር አብሮ ይገባል፣ ሌሎች ከዚህ ጋር የተያያዙ ነገሮች አብረው ይገባሉ። ኢቭን የኒውትሪሽን መጠኑም ይለካል። በነገራችን እኔ ሰርቻለሁ። በዚህ አጋጣሚ በአንድ ወቅት ኮሚቴ ሆነ ሰርቻለሁ። ኢህአዴግ ቢሮ እያለሁ ኢህአዴግ ጽሕፈት ቤት አንድ ሰው ይወከል ተብሎ ተወክዬ በዛ ኮሚቴ ውስጥ ሰርቻለሁ። ያልሰራሁትን ነገር አይደለም የምነግራችሁ። እኔ ኤክስፒሪየንስ ልምዴን ነው የምነግራችሁ። ተወክዬ ሰርቻለሁ። አንዴ ድርቅ 20 ሚሊዮን ነው ምናምን ድርቅ መጣ የተባለ ሰዓት ለምንድነው ፓርቲው እንዲተሳተፍ የተፈለገው? የፓርቲም ሰዎች እንኳን ሞቢላይዝ ማድረግ ስለነበረብን አባላቶቻችንን ምናምናቻችን ከ20 ምናምን ሰዎች በላይ ፌዴራል መንግስት ላይ ቲማፕ ያደረጉበት የማቀውን ነው። ኖት ኦንሊ ዛት ሌላም ሀገር ቢሆን ተመሳሳይ ስራ ነው የሚሰራው። ሌላ ልንገራችሁ። ወደዚህ ሀገር ስመጣ አንዱ ጥናት አንዱ እንትን ያልኩት በፕሮጀክት ደረጃ በአሜሪካ መንግስት የሰለጠንኩት ለ3 ወር ስለ ሲቹዌሽን ሩም ነው። አይ ዶንት ኖ ከዚህ በፊት አጫውቻችሁ ከሆነ አላውቅም። ፍሎሪዳ ቴምፓ 3 ወር ነበርኩኝ። ሲቹዌሽን ሩም ማለት አንደኛው ገጽታው ምንድነው? እንደዚህ አይነት ነገሮች ሲከሰቱ ፍሎሪዳም የሆነበት መሰረታዊ ምክንያት ነበረው። የዛኔ
ብዙ ጊዜ ፍሎሪዳ በተለይ ቴምፓ ምናምን የሚባሉት የዚህ አይነት የአደጋ ኤሪያ ሰው ዝም ብለህ ባፈተት አትሄድም። ሲቹዌሽን ሩም አላቸው። ከቀይ መስቀል፣ ከፖሊስ፣ ከመድኃኒትና ቁጥጥር፣ ከጤና፣ ከትምህርት፣ ከምናም ከመሰረተ ልማት፣ ከመብራት ኃይል፣ ከተማሪዎች ከምን ትልቅ አዳራሽ እሱ የሲቹዌሽን ሩም ይሆናል ማለት ነው። ማኔጅ የሚያደርገው ሲቹዌሽን ሩሙን ማኔጅ የሚያደርግ ሰው አለ። ያ ማኔጅ የሚያደርገው አካል ነው ኮንትሮል የሚያደርገው። ስለዚህ ዝም ብሎ እርዳታ ስለመጣ አትልክም። አንዳንዴ የረሃብ ላይ ያሉት ሲቨር የሆነ ያላቸው አደጋ መብላት ያለባቸው መጠን ይታወቃል። ረሃብ ከሆነ እንኳን ይሄ ዛሬ ልናገረው የምፈልግ ነገ መጥቼ እነከሌ ታሰሩ፣ ምክንያቱም ያልሆነ ነገር ከገቡ ይታሰራል። ይሄ ሰው ለማንም ሳያስፈቅድ ኤክስ ያልኳችሁ ሰውዬ በመኪና ጭኖ መድኃኒት ወሰደ። ምሳሌ ሲናገር ጆሮዬን ስለሰማው ነው። ባይዘው የሚያውቀው ነገር የለም። ስለ መድኃኒት የሚያውቅ አይመስለኝም። እነዚህ አይነት ቲክቶክ ሚሊየንስ ተከታይ ሊኖረው ይችላል። ሄደ፣ አደጋ ደረሰ፣ ታሰረ። ከዛ አሁን ሌላ ደግሞ ፕሮግራም እንምጣና እንስራ፣ ይፈቱ አይፈቱ ምናምን እያለ ለበጎ እኮ ሄደው ለበጎ አይደለም ሄደው እንበል። አለማወቅ ከነፃ ያደርጋል። እያሳወቅን ያለ ነው። ሩት ኮዙን እንመጣለን። ኬኬ ለምን ይጨንቃችኋል? ዛሬ ምን ነው ጨነቃችሁ? አንዳንዶቻችሁ ያሰባችሁት ነገር ነበረ ማለት ነው። ያሰባችሁት ነገር ነበር ማለት ነው። ሩቲን አድሚኒስትሬቲቭ ኬዙን ለምን ታወራለህ? ሩት ኮዙን ለምን አታወራም? ሩቱን እናመጣልሃለሁ ወደ ሩት ኮዙማ። ግን ያሰባችሁት ነገር አሁን ምንም የደረቀ ጭንቅላት ስላላችሁ የምታስቡት ነገር ቀድሞ ይታወቃል። ችግሩ ምንድነው? በእናንተ ምክንያት ያልሆነ ነገር ይደረግና ሌላ በመንግስት ውስጥ የሚደረግ ቅርቃር እንደዛ ስለሆነ ነው። እኛ ደግሞ አስቀድመን እየነገርን ነው ለህዝቡ። ጎርፍ ሳየውኝ ቲክቶከር ምናምን የሚባል እከሌ ኤክስ የሚባል ዋይ የሚባል ምናምን ትላንትና ያውም በጥፋት የተያዙ ይቅርታ ጠይቀው ወጡ ሰዎች ተመልሰው ወደ እንዚህ አይነት ነገር ሲገቡ ሳይ እንዴ ተቋም አናግረዋል እነዚህ ሰዎች ከተቋም ጋር እየሰሩ ያሉት የሚል ጥያቄ ነው እያነሳ ያለሁት። ስም አልጠቅሰው የመጀመሪያ ሌሰን ስለሆነ ነው። ማስደንገጥ ስላልፈለኩ ነው ስም ጠርቼ። ከመንግስት የተወሰኑ አካላት ጋር አውርቻለሁ፣ ግልጽ እንድትሆኑ በቃ። በዚህ አጋጣሚ እንደዚህ አይነት መረን የለቀቀ አካሄድ ልክ ነው ወይ? ነገ ዳሜጁ ቢመጣ ማን ነው ተጠያቂ የሚሆነው? ኢቭን ኮሚኒኬሽን ጽሕፈት ቤት ኮሚኒኬት ማድረግ አለበት። እንዲህ አይነት አካሄድ አይሰራም። እርዳታ አስተባብሩ። ካስተባበር የግዴታ ይዘህ መሄድ የለብህም። ምን ለመታየት ነው? አምጣና ለትግራይ ሌላ ትውሰዱ እኮ አላልኩም። ለትግራይ የአደጋና ዝግጁነት ኮሚሽን አስረክቡት ነው እያልኩ ያለሁት። ኃላፊነቱን እሱ ይውሰድ ነው እያልኳቸው። እናንተ ማንህና ነው እዛ የምትሄደው? ሲፈቅድ ይዘህ ሂድ።